አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመስያቲው ተከታታዮች እንደምን አላችሁልኝ? መስያቲው ግን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ዛሬ እንግዲህ የምንሰራው መኮረኒ ነው። አሁን ለመኮረኒው እንትን እየሰራሁ ነው ማለት ነው። ስጎ ለመኮረኒው ስጎ እየሰራሁ ነው እላችኋለሁ ሀባይቦቼ። እንግዲህ ተከታተሉና አብረው አሁን እዚህ ጋር መጀመሪያ ሽንኩርቴን አቁላላው። ከዛ ደግሞ ዘይት ጨመርኩበት። ከዛ ቲማቲም ጨመርኩበት። ቲማቲሙን በትንሹ ፈጭቼ እና ነጭ ሽንኩርት ጨምሬበት እንደዚህ እየተቁላላ ይገኛል ማለት ነው። ተመልካቾቼ አበረታቱኝ። በእርግጥ ይህንን እናንተ መስራት ለእናንተ በጣም ቀላል ነው። የመዳም ቅመሞች ይሄ በጣም ቀላላችሁ ነው። ኖ ካሜራዬ ደግሞ ቢዚ የሚለው እና ግን እኔ አበረታቱኝ፣ እንድታበረታቱኝ ነው የምፈልገው እላችኋለሁ የኔ ወዶች። መኮረኒውን እንትን ብየዋለሁ ማለት ነው። ቀቅዬው ያኔ ቀቅዬ አጠንፍፌ እንደዚህ ያስቀምጨዋለሁ። አሁን ስጎ እስከሚሰራ ድረስ መኮረኒያችንን እንደዚህ ቀቅለናል ማለት ነው የኔ ወዶች። አሁን በርበሬ ጨመርኩበት ማለት ነው። በርበሬ ጨመርኩ። ዛሬ ምን ሆኖ እንደሆነ ካሜራ ተመልካቾቼ አሁን በርበሬ ጨመርኩበት ማለት ነው። እንደዚህ ግን ማለት ካሜራዬ ዛሬ ጥራት የለውም። በነገራችን ላይ ምን ሆኖ እንደው አላሁ አለም። እንዲህ ነው። በርበሬውን ጨመርኩ። አሁን በርበሬው እየተቆላላ ይገኛል ማለት ነው። ስጎ ነው የምንሰራው፣ የመኮረኒውን ስጎ ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ያላችሁበት እናንተንም አላህ ይጠብቃችሁና እኛም በስደት ላይ ነው ያለ ነው። እንግዲህ ስራ ፈትቼ ቤት ውስጥ ነው ያለው። እስኪ ስራም ፈልጉልኝ። የመዳም ቅመም ነኝ። ዩቲዩቡንም አበረታቱኝ። ስራም ፈልጉልኝ። ተው ግን፣ ኧረ ተው ግን አበረታቱኝ። ለምንድን ነው ሰብስክራይብ የማታረጉኝ? ላይክ የማታረጉኝ? ቆይ እናንተ አልታያችሁ ብዬ ነው እንዴ? እና አበረታቱኝ የኔ ወዶች እላችኋለሁ። እንግዲህ ተመልካቾቼ ይሄን የመሰለ ሳልሳውን እየሰራን ነው፣ የመኮረኒውን ማለት ነው። አሁን እንትን ጨምሬበታለሁ፣ ስጎ ማለት ስጎውን እየሰራሁ ነው። የጨመርኩት በርበሬና ሳልሳ ጨመርኩ መጨረሻ ላይ ማለት ነው ልጆቼ። ያው እንደዚህ እንትን እያልኩ ነው። እስኪ አበረታቱኝ። እኔ የስደት እህታችሁ አይደለሁ። ደክሞኛል። ሀገሬ መግባት እፈልጋለሁ። ከሁለት ወር በኋላ ሀገሬ ገባለሁኝ። እስኪ 1K አስገቡኝ። 1000K እና 4000 ሰዓት አስገቡኝና እኔ እህታችሁ በደስታ በሰላም ሀገሬ ልግባ። መቼም የኔ ደስታ ያስደስታችኋል። መቼም አንዲት የስደት እህታችሁ ደስታ ስለሚያስደስታችሁ በእርግጠኝነት ታበረታቱኛላችሁ ኢንሻአላህ ቢዝኒላ ማለት ነው የኔ ወዶች። እንግዲህ የኔ ውዶች ስጓችን በዚህ መልኩ እየተንተከተከ ነው። ማሻአላ ተባረከላ። ስጓችን በዚህ መልኩ እየተንተከተከች ነው። እጆት እንደዚህ ትናለች። ማሻአላ አለና በዚህ መልኩ ያወጣችሁ እንግዲህ እንመስላለን ስጓችን የኔ ውዶች እንግዲህ ማለት ነው። እንትኑን ስጎውን ጨርሼ ሰርቼ ጨርሼ መኮረኒ ላይ እንዲደበለቁት ማለት ነው። ማሻአላ ተባረከላ ታያል። እኔ አልመቼ ብሎ ነው በአንድ እጄ እየቀረጽኩ በአንድ እጄ እንትን እያልኩ ስለሆነ ነው። እንግዲህ የኔ ውዶች ይሄንን የመሰለ መኮረኒ ሰርተናል ማለት ነው። ስጎውን ሰርቼ አንድ ላይ ያቀላቀልኩት ማለት ነው። ያው እንደዚህ አንድ ላይ ያቀላቀልኩት። አሁን እንግዲህ ሳህና ላይ ቀርፎ መብላት ብቻ ነው የቀረን ማለት ነው የኔ ውዶች።
ተፈበሉ አህለን ወሳህለን ቢኩም እንብላ። እና ይሄን ይመስላል የዛሬው መኮረኗ ማለት ነው የሰራሁት የኔ ወዶች። ሰው ባለው ነው ባለው መጥባህ ባለው ነገር ነው። እኔ እህታችሁ የመዳም ቅመም ደግሞ ይኸው ባለኝ ነገር እንደዚህ አድርጌያለሁ። ይቺን እንግዲህ እንበላለን ማለት ነው። ስራ ፈልጉ እስኪ የኔ ወዶች፣ አበረታቱኝ።